ነገር ቴክ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የማሳያችሁ ቪዲዮ ቱ ስቴፕ ቨሪፊኬሽንን እንዴት ማብራት እንደምትችሉ ከሀ እስከ ፐ ያለውን ሂደት ላሳያችሁ ነው። መጀመሪያ ወደ ጉግል አካውንታችሁ ትገባላችሁ። ከዛ የእርሶን የጉግል መለያ አቀናብሩ የሚለውን ትነካላችሁ። ከዛ ወደታች ትሄዱና ደህንነትና መግባት የሚለው ላይ ትሄዳላችሁ። ከዛ ባለ 2 ደረጃ ማረጋገጫ እንደምትመለከቱት እኔ ጠፍቷል ወይም ኦፍ አድርጌዋለሁ። ይችን ትነኩታላችሁ። ለሴኪዩሪቲ ሲባል ነው ይሄን የተደረገው። ከዛ እንደምትመለከቱት እዩት፣ አላበራውትም። ስልክ ቁጥር አክል ይለኛል። ስልክ ቁጥር ላክልበትኝ። ከዛ ወደታች እንሄድና ኢትዮጵያ የሚለውን እንፈልጋለን። ኢትዮጵያ የሚለውን አግኝተናል። አሁን ስልክ ቁጥሬን እዚህ ጋር መጻፍ እችላለሁ። 7 15 52 07 32 ከዛ ቀጣይ ትሉታላችሁ። ስልክ ቁጥርን አስቀምጥ ትሉታላችሁ። ይሄው እንደምትመለከቱት አብራ ትሉታላችሁ። አብራ ስትሉትኝ ሁለተኛ እርምጃ ወደ መለያ አክል ነው የሚለው። ይህ ማለት ምንድነው የሚላችሁ ነገር እዚህ ጋር አሁን የሚለው አውቴንተሩን ወይም አረጋጋጩን ማከል ይኖርባቸዋል ነው የሚለው። ግን እናንተ ግን አብዛኞቻችሁ ይሄንን ለማድረግ በጣም ስለሚከብዳችሁ ወይም ዲፊከልት ስለሚሆን ይህች በቀስት ያሳያችሁን ይህችን የጥያቄ ምልክቷን ትጫናላችሁ። ስትጫኑት ወደ ሄልፕ ሴንተር ነው የሚመራችሁ። እንደምትመለከቱት እዚህ እገዛ ይላችኋል። ቱርን ኦን ቱ ስቴፕ ቬሪፊኬሽን ይላል። እሱን የመጀመሪያውን ትጫናላችሁ። በግርማችሁን ያበራሁት በዚህ ነው። እንደምትመለከቱትኝ አንድሮይድ ምናምን ይላል። ከዛ ውስጥ ቱ ስቴፕ ቬሪፊኬሽን በጉግል አውቴንተር ምናምን አይደለም፣ ግን በባክአፕ ኮድ ግን ማብራት ትችላላችሁ። የምታበሩበት ደግሞ እዚህ ጋር ቱ ስቴፕ ቬሪፊኬሽን ኮድ ቱርን ኦን ባክአፕ ኮድ ትሉታላችሁ። ከዛ ራሱ ሰርች ያደርግላችኋል። ትንሽ ትጠብቃላችሁ። እንደምትመለከቱትኝ ቱርን ኦን ቱ ስቴፕ ቬሪፊኬሽን ኮድ ይላል፣ ፊክስ ኮመን ይላል፣ ብዙ ነገሮች አሉ። ግን እናንተ ግን የምትፈልጉትኝ እዚህ ጋር ሳይን ኢን ዊዝ ባክአፕ ኮድ ነው። እሱን ትጫናላችሁ። እንደምትመለከቱት እየመጣልን አይደለም። አሁን ያለን አማራጭ በባክአፕ ኮድ ላይ ጊዜው አልሰራም። እዚህ ጋር ግብረ መልስ ይላኩ ወይም ፊድባክ ላይ የፈለጋችሁትን ግብረ መልስ መላክ ትችላላችሁ። የተወሰኑ ጥያቄዎች ይጀምሩ ትሉታላችሁ። ከዛ አለው ትሉታላችሁ። ከዛ ችግር ሪፖርት ያደርጉ ይላል። ከዛ ምርታችን እንዴት ማሻሻል እንደምንችል እንገሩን ይላል። በቮይስ ትችላላችሁ።
እዚህ ጋር እሺ ቆይ አድድ ለማድረግ እንሞክራለን። እዩት እንደምትመለከቱት በቀላል መንገድ በመሳሪያውና በማረጋገጫው እንግዲህ በቀላል መንገድ አብርቶልናል። ይኸው እንደምትመለከቱት ምትኬ ኮድ ወይም ባካፕ ኮድን ሰጥቶናል። የመጠባበቂያ ኮዶችን አግኝ እንለዋለን። ከዛ ኮዶችን አውርድ እንላለን። እንደምትመለከቱት ይኸው ከ8:04 ጠዋት ጀምሮ በርቷል ነው የሚለው። አሁን ጠዋት ላይ አብርቼዋለሁ ማለት ነው። እናንተም በዚህ መንገድ አድርጋችሁ በቀላሉ በአውቴንተር ከምትለፉ ይልቅ በዛ አድርጋችሁ ብትጠቀሙና የይለፍ ቁልፋችሁን አብርታችሁ ብትጠቀሙት ለእናንተ በጣም መልካም ይሆናል ብዬ አስባለሁኝ። ቱ ስቴፕ ቨርቲፊኬሽን ጥቅሙን ምንድነው ልትሉኝ ትችላላችሁ? ጥቅሙ አንደኛ ዩቲዩብ ላይ ሞኒታይዝ ለመሆን ብትፈልጉ የሚጠቅማችሁ ነገር ነው። ለምን ብትሉኝ አንደኛ ዩቲዩብ አካውንታችሁ ሴኪዩር እንዲሆን ይፈልጋል። ሴኪዩር ካልሆነላችሁ ደግሞ ሞኒታይዝ በጭራሽ ማድረግ አትችሉ። ሁለተኛ ከጠላፊዎች ራሳችሁን ትጠብቃላችሁ። አሁን እንዴት እንደምትጠብቁት ደግሞ አሁን አሳያችኋለሁ። ከዛ የጉግል ግምገማ ላይ ትሄዳላችሁ። እንደምትመለከቱት ሌላ ነው የሚመጣው፣ ግን ኢሜል አድሬሳችሁ ላይ እንዳበራችሁት ይመጣል። ኢሜል አድሬስ ላይ እንገባለን። እንደምትመለከቱት ባለ 2 ደረጃ ማረጋገጫ በርቷል ነው የሚለው። ወደዚህ ወደ ታች እናድርግና እንቅስቃሴውን መፈተሻውን ይሰጠናል። ሊንኩን ያንን እንጫናለን። ከዛ የተወሰነ ትጠብቃላችሁ። ከዛ እንደምትመለከቱትኝ መጥቶላችኋል። የማታውቀው እንቅስቃሴ ይታያል ይላል። የማታውቁት እንቅስቃሴ ሲመጣ ራሱ የማንቂያ ይልክላችኋል ማለት ነው። በኢሜል አድሬሳችሁ ላይ አዲስ መለያ ገብቷል ብሎ ራሱ ስለሚልክላችሁ እናንተ ግን ፐርሚሽን መስጠት የለባችሁ። ምናልባት የጓደኛ ከሆነ ምናልባት የምታውቁት ሰው ከሆነ እሱ የኢሜል አድሬሳችሁን ለማግኘት እና በመረጃችሁን ወደ እርሱ ለመውሰድ ፍቀዱለትን። ግን ለሀከሮች ወይም ለሌላ ነገሮች አሁን ምን ያደርጋሉ መስላችሁ? ሀክ ያደርጓቸዋል። የእናንተ ፐርሚሽን ስትሰጧቸው የእናንተ ዳታ ይቆጣጠሩና ብዙ ነገሮችን ስለሚያመክሩባችሁ እናንተም ስለምትናደዱ ባካችሁን ተጠንቀቁ እላለሁ። ለዛሬ የነበረኝን ቪዲዮን ጨርሻለሁ። እስከዛው ድረስ አብራችሁን ስለቆያችሁ አመሰግናለሁ። ቁም ነገር አብርሃም ነኝ፣ የቁም ነገር ቴክ አዘጋጁ። ለነበራችሁን ጊዜ አመሰግናለሁኝ። ሰላም ዋሉልኝ።